ሰላም እንኳን ወደ ጃገ ቲዩብ በደህና መጣችሁ። ቤንዚን፣ ናፍጣ እና የተፈጥሮ ጋዝ ከየት እንደሚገኙ ያውቃሉ? ልዩነታቸውስ ምንድነው? ዛሬ እነዚህ እጅግ ጠቃሚ የሆኑ ሶስት ነገሮችን እናያለን። አብረን እንቆይ። እነዚህ ሶስት ጠቃሚ ነገሮች ማለትም ቤንዚን፣ ናፍጣና የተፈጥሮ ጋዝ ከየት ይገኛሉ? የመጀመሪያዎች ቤንዚን እና ናፍጣ በዋነኝነት የዕለት ከዕለት ኑሯችን በተለይ ለተሽከርካሪዎች የምንጠቀማቸው የነዳጅ አይነቶች ናቸው። እነዚህ እንግዲህ የሚገኙት ይሄ ድፍድፍ ዘይት ወይም ክሩድ ኦይል ብለን የምንጠራው የሪሶርስ አለ በመሬት ውስጥ የሚገኝ። ይህንን ድፍድፍ ዘይት ወይም ክሩድ ኦይል በማጣራት ነው እንግዲህ ወደ ጠቃሚ ወደሆኑ ወደ ቤንዚንና ወደ ናፍጣ ቀይረን የምንጠቀመው። ነገር ግን ክሩድ ኦይል ራሱ ምንድነው? ወይም ይሄ ድፍድፍ ዘይት ምን ማለት ነው? ይህ ድፍድፍ ዘይት ከሚሊዮን ዓመታት በፊት ከሞቱ እጽዋትና እንስሳት በከፍተኛ ሙቀትና ግፊት የተነሳ በተፈጥሮ ለውጦች ወይም በኬሚካል ሪያክሽን በምንለው ወደ ክሩድ ኦይልነት ወይም ወደ ድፍድፍ ነዳጅነት ይቀየራል። ነገር ግን ይህ ድፍድፍ ነዳጅ እንዲሁ ስላገኘን ብቻ መጠቀም አንችልም፣ መጣራት አለበት። አጣርተን ወደ ምንፈልገው አይነት የነዳጅ አይነት መቀየር አለበት። ይሄ ክሩድ ኦይል የምንለው በአብዛኛው ይሄ የሃይድሮካርበን ድብልቆችን የያዘ ነው። ስለዚህ ወደ ምንፈልገው የነዳጅ አይነት ቅድም እንደጠቀስነው ወደ ቤንዚን፣ ወደ ናፍጣ፣ ወደ ኪሮሲን እንዲሁም የተለያዩ የፕላስቲክ አይነቶች ቅባቶች የምንቀባቸው ቅባቶችን ለኬሚካል ኢንዱስትሪዎች ለማዳበሪያ ፋብሪካዎች እንደ ግብዓት የሚያገለግሉ የተለያዩ ኬሚካሎችን በውስጡ የያዘ ነው። ስለዚህ ይህ ክሩድ ኦይል ወይም ድፍድፍ ነዳጅ መጀመሪያ መጣራት አለበት። ይህ ፕሮሰስ ሪፋይነሪ ፕሮሰስ ወይም የሪፋይኒንግ ፕሮሰስ ብለን እንጠራዋለን። የማጣራት ፕሮሰስ ማለት ነው። ምናልባት የምታውቁ ካላችሁ ይሄ አረቂ እናቶቻችን በአረቂ በሚያወጡበት ጊዜ ውሃውን ከአረቂው ለመለየት የሚጠቀሙበት የቴክኖሎጂ አይነት ነው። የተለያየ ቦይሊንግ ፖይንት ወይም የተለያየ ነጥበ ፍሌት ያላቸውን ፈሳሾች ለመለየት የምንጠቀምበት ፕሮሰስ አለ። ዲስቲሌሽን የሚባል በዲስቲሌሽን አማካኝነት እነዚህን ጠቃሚ የሆኑ የነዳጅ አይነቶችን ቅድም እንዳልነው የቤንዚንን፣ የናፍጣን፣ የኪሮሲን ከክሩድ ኦይል ለማውጣት እንጠቀማለን። ናቹራል ጋዝ ወይም የተፈጥሮ ጋዝ የምንለው ግን ከነዚህ የተለየ ነው። ብዙ ጊዜ የድፍድፍ ዘይት ወይም የክሩድ ኦይል ጎረቤት ነው። ድፍድፍ ዘይት ካገኘን ካጠገቡ የናቹራል ጋዝ የመገኘት እድሉ ከፍተኛ ነው። በአብዛኛው የሚቴን ውህድ ነው ናቹራል ጋዝ። ልዩነታቸውንና አንድነታቸውን ወደ በኋላ ላይ እናያለን። እሺ አሁን አንድ ባንድ እናያቸው። የመጀመሪያው ቤንዚን ነው። ቤንዚን ምንድን ነው? ቤንዚን እንግዲህ በአማርኛ ስሙ ነው። በእንግሊዘኛ ፔትሮል ወይም ጋዞሊን ብለን የምንጠራው ነው። ይህም የቀላል ነዳጅ በመባል ይታወቃል። በባህሪያቸው ቶሎ ይተናሉ። የሆነ እቃ ላይ ብናስቀምጣቸው ከሆነ ደቂቃ በኋላ ወይም ከሆነ ሰዓት በኋላ መጠን ብናየው ባዶ ሆኖ ልናገኘው እንችላለን። የመትነን ባህሪ ያላቸው እንዲሁም ቶሎ የመቀጣጠል በጣም ተቀጣጣይ ናቸው። ቤንዚን በባህሪው ቶሎ የመቀጣጠል ባህሪ ያለው። ቤንዚን በብዛት ጥቅም ላይ የሚውለው የስፓርክ ኢግኒሽን ሲስተም ያላቸው ሞተሮች ላይ ነው። ይሄ ፈጣን በፍጥነት ላይ የተመሰረተ ስራዎችን የሚሰሩ መኪኖች ላይ ነው በአብዛኛው ይሄ የቤንዚን ጥቅም ላይ የሚውለው። ሁለተኛው እንግዲህ ናፍጣ ነው። ናፍጣ ወይም ዲዝል ብለን የምንጠራው ነው በእንግሊዘኛ። ናፍጣ ቶሎ አይቀጣጠልም፣ በዝግታ ቀስ ብሎ ነው የሚቀጣጠለው። ግን የናፍጣ ዋነኛው ጥቅሙ በትንሽ ሊትር ውስጥ ብዙ ኢነርጂ ወይም ብዙ ጉልበት አምቆ በመያዙ ነው። በተለይ ከቤንዚን አንጻር ስናነጻጽረው 1 ሊትር ቤንዚን እና 1 ሊትር ናፍጣን ጉልበታቸውን ብናነጻጽር
1 ሊትር ናፍጣ ከፍተኛ የሆነ ኢነርጂ ይሰጠናል። ይሄ ነው ዋነኛ የናፍጣ ጥቅሙ። ናፍጣ በተለይ በናፍጣ ሞተሮች ላይ የተሻለ የነዳጅ ቆጣቢነት ይታይባቸዋል። ትልልቅ የሆኑ ጉልበት የሚፈልጉ መኪኖች እንደነ ለጭነት አገልግሎት የሚውሉ አውቶቡሶች፣ ለከባድ ማሽኖች ኤክስካቫተር፣ ግሬደር አይነቶች ለነሱ ነው በአብዛኛው የሚውለው። ብዙ ትልልቅ የሆኑ ኢነርጂን በትንሽ ሰዓታት ውስጥ ስለሚፈልጉ ለእንደዚህ አይነት ተሽከርካሪዎች ነው ናፍጣ የሚያስፈልገው በዋነኝነት። የናፍጣ ደካማ ጎኑ ግን አካባቢን በጣም የመበከል አይነት ነገር አለው። ከቤንዚን አንጻር ስናስተያየው በጣም ከፍተኛ የሆኑ ኢሚሽኖችን ያወጣል አካባቢን የሚበክሉ። በሶስተኛ ደረጃ የምናየው እንግዲህ ናቹራል ጋዝ ወይም የተፈጥሮ ጋዝ የምንለው ነው። ብዙ ጊዜ ይህን ናቹራል ጋዝን ከነ ቤንዚን ከነ ዲዝል ጋር የመቀላቀል ነገር አለ። እንግዲህ ሁላችንም እንደምናውቀው በዜና እንደሰማነው ሀገራችን ላይ ይህን የተፈጥሮ ጋዝ የማምረት ሂደቱ ተጀምሯል። ነገር ግን ከቤንዚን ወይም ከናፍጣ የተለየ ነው። ናቹራል ጋዝ የምንለው ብዙ ጊዜ በጋዝ መልኩ ነው የሚገኘው። በፈሳሽ መልኩ ሳይሆን በጋዝ በሚተን አይነት መልኩ ነው የሚገኘው። በአብዛኛው መጀመሪያ አካባቢ እንደነገርኳችሁ ከክሩድ ኦይል ወይም ከድፍድፍ ነዳጅ ጎን ወይም አካባቢ ይገኛል። ብዙ ጊዜ የሚቴን ብለን የምንጠራው አለ። ይሄ ከብስባሽ የሚገኝ ኬሚካል ነው። ብዙ ጊዜ የሚቴን እና የሌሎች ኬሚካሎች ውህድ ነው ናቹራል ጋዝ የምንለው። እንዲሁ በቀላሉ ለመኪኖች ወይም ለልዩ ልዩ ነገሮች የምንጠቀምበት አይደለም። ናቹራል ጋዝ ብዙ ጊዜ ለማብሰያ፣ ለኤሌክትሪክ ኃይል እና እንደ ይሄ ሲኤንጂ የምንለው የኩልድ ናቹራል ጋዝ የምንለው የመኪና አይነቶች አሉ። አሁን ሀገራችን ላይ እንዲገቡ የተፈቀዱ የናቹራል ጋዝ መኪኖች ለእንደነሱ አይነት መኪኖች ካልሆነ በቀር ለመደበኛ መኪኖች አብዛኛውን የምናያቸው መኪኖች የናቹራል ጋዝ ተጠቃሚ አይደሉም። እና ናቹራል ጋዝ ከቤንዚን እና ከዲዝል በጣም የተለየ ነው። ራሱን የቻለ አንድ የኬሚካል አይነት ነው። ስናጠቃልለው እነዚህ ቤንዚን፣ ናፍጣና የተፈጥሮ ጋዝ የምንለው ልዩነታቸው ቤንዚን ላይት ዌይት ነው ወይም ቀላል ነው ክብደቱ። ብዙ ጊዜ በፍጥነት የመቀጣጠል ባህሪ ስላለው የሆነ ለፈጣን ነገሮች ስፒድ ለሚፈልጉ ነገሮች ነው የሚሆነው። ሁለተኛው ናፍጣ ነው። ናፍጣ ሄቪ ዌይት ነው፣ ከበድ ያለ ነው። የበለጠ ነዳጅ የመቆጠብ ባህሪ ያለው ከፍተኛ የሆነ ጉልበት የሚፈልጉ ማሽነሪዎች ላይ ነው ይሄን ናፍጣን የምንጠቀመው። ሶስተኛው ያው ተፈጥሮ ጋዝ ነው። የተፈጥሮ ጋዝ ንጹህ ናቸው። ብዙ ጊዜ አካባቢን የመበከል ነገራቸው ከናፍጣና ከቤንዚን አንጻር ሲታይ ቀነስ ያለ ነው። ነገር ግን እነዚህን የተፈጥሮ ጋዝ ወይም ናቹራል ጋዝ የምንለውን ለማጠራቀም ትንሽ ኮምፕሊኬትድ የሆነ ነው። ጠንካራ የሆኑ ሲሊንደሮች ያስፈልጋሉ እነዚህን የተፈጥሮ ጋዞችን ለማጠራቀም። ቤንዚን ማለት ፍጥነት ነው። ናፍጣ ማለት ደግሞ ኢፊሸንሲ ወይም በትንሽ ነገር ብዙ ስራ የመስራት አቅም ማለት ነው። ተፈጥሮ ጋዝ ወይም ናቹራል ጋዝ ደግሞ ከንጹህ ከክሊን ኢነርጂ ጋር የተያያዘ ነው። ዓለማችን ላይ ከሚገኙ ታላላቅ የነዳጅ አምራች አገሮች በቅደም ተከተል የመጀመሪያዋ እንግዲህ ዩኤስኤ ወይም አሜሪካ ናት። ከሷ ቀጥላ ሳውዲ አረቢያ አለች። በሶስተኛነት ሩሲያ እናገኛታለን። ካናዳ በአራተኛነት ትከተላለች። ቻይና አምስተኛ ናት። እንዲሁም ኢራቅ በስድስተኛ ደረጃ ላይ ትገኛለች። ውድ ተመልካቾቻችን እንግዲህ ዛሬ ቤንዚን፣ ናፍጣና የተፈጥሮ ጋዝ ልዩነታቸውን በትንሹም ቢሆን እንደተረዳችሁ ተስፋ አደርጋለሁ። ተመሳሳይ ትምህርቶችና ቪዲዮዎችን ለማግኘት የጃገን ቲዩብ ላይክ፣ ሰብስክራይብ እና ሼር ማድረግዎን እንዳይረሱ። ጤና ይስጥልኝ።